ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኖናል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ የማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ኢየሱስ ለተሻለ ኪዳን ዋስ ሆኗል። ስለዚህ የቀደመውን ኪዳን የሚያስረጀው ሌላ አዲስ ኪዳን መጥቶበታል ነው። የተሻለ ይሏል በክርስቶስ ኢየሱስ የመስቀል ሞት አማካኝነት የሚደረገውን ኪዳን የዚህ ደብዳቤ ጻፊ የተሻለ ኪዳን ነው ይለውና ለዚህ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ዋስ ሆኗል። በመስቀል ላይ የሰራው ስራ ሳይሆን ኢምፐርሰን ኢየሱስ ራሱ ነው ዋስ። አሁን እግዚአብሔር የክርስቶስን የመስቀል ስራ ይዞ ሳይሆን ራሱን ኢየሱስን ይዞ እንደ ዋስ የቆመው ኢየሱስ ነው። ስለዚህ አሁን በእግዚአብሔር ቤት ለዘላለም ባለሙሉ መብት ሆነን ለመኖር ኢየሱስ ዋስ ሆኖናል። ለተሻለው ኪዳን እግዚአብሔር እኔን በቤቱ የሚያኖረኝ ልጁም ብሎ ነው። ኃጢአት የማይሰራ ሰው አይደለም አይደል ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለኝ። እደክምብሃለሁ ስለው የልጄ ሥራ የልጄ ደም አለ፣ እሱን ይዤዋለሁ፣ ልጄ አለ፣ ለዘላለም ስላንተ ዋስ ሆኗል። እና ፍርደኛውን ሰውዬ ኢየሱስ ማለት ገብቶ ዋስ ሆኗል። እኔ ዋስ ሆኗለሁ አለ። አሁን የማይችል ሰው ዋስ መሆን አይችልም። ማነው ዋስ? ይሄን ያክል ንብረት ያለው ይሄንን ያክል አቅም ያለው ሰው ነው ዋስ የሚሆነው። እዚህ ላይ እኛ ፔናሊቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው፣ ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋስን ይሆናል። ክብር ለኢየሱስ ይሁን። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። በእውነት ነው የምላችሁ። ሰይጣን እያሯሯጠ እንዳይከስህ ድሮም ቢሆን እንዳይልህ አልቋል እኔ ዋሴን አታውቀውም። ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ፣ አስጥለዋለሁ። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ፣ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር የወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ስለዚህ የኢየሱስ ደም ያዳነኝ ከእግዚአብሔር ቁጣ ነው። ባይዘው የብሉይ ኪዳኑ የተሰዋው ያ ጠቦት ደሙን ሳይ አለ እግዚአብሔር አሁን የሞት መልአክ ምናምን ብቻ እኮ አይደለም፣ እኔ አልፋለሁ አለ ሌሊት። ፈርዖን ቤት የምገባው ደም ስለሌለ ነው አለ። እታች መበለቷ ቤት ድረስ የምገባው ደም ስለሌለ ነው። ምንም አያድንም አለ እግዚአብሔር። ፈርዖን ንግስናው ዘንድሮ እንዳሉ ነገስታቶች አይደለም። ምናልባት በሂውማን ሬስ ውስጥ እንደ ግብፅ አይነት ትልቅ አገር ላይኖር ይችላል። ከዚህም በኋላ የፈርዖን አይነት ግዙፍ ንጉሥ ላይመጣ ይችላል። ያ ግዝፈቱ አያድነውም አለ። እገባለሁ አለ፣ እገላለሁ አለ። ማንም አያመልጥም አለ። በጣም ባለጠጎች ይኖራሉ ግብፅ ላይ። ባሪያ አርገው አገር ባሪያ የሚያደርጉ ናቸው። አንድ ሰው ባሪያ የሚያደርጉ አይደለም፣ ኔሽን ወስደው ባሪያ ያደርጋሉ። አይተርፍም አለ ባለጠጋው፣ ገንዘቡ አያድነውም አለ። ደም ካለ አለ እግዚአብሔር እናንተ የነሱ ባሮች ናቸው። ደም ቀብታችሁ አንተ ትተርፋለህ፣ ጌታው አይተርፍም አለ እግዚአብሔር። ግብፃዊ ጌታው ይሞታል፣ ባሪያው እስራኤላዊ ይድናል። ደሞ ያዳነኝ ከእግዚአብሔር ፍርድ ነው። እግዚአብሔር ራይቸስ ነው። ታውቃላችሁ፣ እኔ ላይ ሲፈርድ እግዚአብሔር አይጠየቅም። ትክክል ነው። እግዚአብሔርን እንዴት እግዚአብሔር ትፈርድብኛለህ አልለውም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው። ባይዘው ተይዣለሁ። ኃጢአተኛ ነው። ይሄው ተብሎ ቀርቦብኛል። ፋይል አለ። ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ አለ። እሱን ልቀቁት አለ። ሊይዙት የመጡ ቀን ትዝ ይላችኋል። ይሁዳ ምንድን ነው ያለው? ሄጄ የምሰማው እሱ ነው አለ። ሄጄ የምሰማው እሱ ነው ማለት ኢየሱስ አይለይም። ባይዘው የ12ቱ አይነት ነው። ከመካከል በጣም የተለየ አይነት አይደለም፣ አንድ አይነት ነው።
ልክ ይሁዳ ግር አድርጎ ይዞ ሲመጣ ጌታ ኢየሱስ ምንድን ያለው እነ ጴጥሮስ ወደ ኋላው ነው አለና እነሱን አትንኳቸው እኔ ነኝ አለ። ተዋቸው። ይሄ ዘላለማዊ ባህሪ ሰማይም ሄዶ አፊት እኔ አለሁ አለ። እነሱን አውተዋቸው። ርኅራኄው እኮ ወሰን የለውም። ክብር ለኢየሱስ ይሁን። ርኅራኄው ግን መሸከሙ ግን እና ዋስ የሆነው ለእኛ አይነቱ ነው። ማንም ዞር ብሎ ሊመርጠው ለማይችል ሰው ጌታ ኢየሱስ ክርስቶስ ዋስ ሆነ። በእግዚአብሔር ጽድቅ ፊት አይደለም። ምናልባት በአንዳንድ ለምሳሌ በአይሁዳውያን መመዘኛ ፊት ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም አይችልም። በአይሁዳውያን መመዘኛ በብሉይ ኪዳን ሚዛን ሌዋዊ አይመርጥህም፣ ሊጠጋህ አይሞክርም። እንደውም እስራኤላዊ አሕዛብ ነህ ብሎ አይጨብጥህም፣ ከነጭራሹ አያስጠጋህም። እግዚአብሔር ፊት አይደለም እስራኤላዊ ፊት መቆም አትችልም። በብሉይ ኪዳን ሕግ ፊት መቆም አትችልም። ጌታ ኢየሱስ ክርስቶስ ያቆመኝ በእግዚአብሔር ጽድቅ ፊት ነው። ደግሞ ለዘላለም ነው የምቆመው። ይሄ መብት ዘላለማዊ ነው። በተሻለ ኪዳን እኔ በእግዚአብሔር ቤት ውስጥ በፍጹም ነፃነት ባለሙሉ መብቶኝ እንድኖር ጌታ ኢየሱስ ክርስቶስ ተያዥ ሆኖኛል። ከኢየሱስ የተነሳ በእውነት ነው የምላችሁ አንዳንድ ነገሮቻችን ትህትና አይደሉም፣ አለማወቅ ናቸው። ጌታ ኢየሱስ ክርስቶስ ዋስ ሆኖኝ በእግዚአብሔር ቤት በፍጹም ነፃነት ለጽድቅ በሚሆን አርነት ብመላለስ አሁን እኔ ጻድቅ ያለው ቤት እየታበይኩ ነው እንዴ? ኢየሱስ ባደረገው ነገር እኮ እየተማመንኩ ነው። አልጸደቅኩም ብል እንደውም ደሙን ማክፋፋት ነው፣ ብቃቱን ዝቅ ማድረግ ነው። ይሄ እንደሚባለው አይደለም እያልኳቸው ያለሁት። በእግዚአብሔር ጽድቅ ፊት ለዘላለም የመኖር መብት አለኝ ስለኔ ታግዬ ጾሜ ጸልዬ አይደለም። ኢየሱስ ነው ያደረገው። ይሄንን ስለ አብ ደስ ይለዋል፣ ልጄ አው ችሏል ይላል። ኃጢአተኛ ሲሉ አላቸው። ይኸው ጠበቃም ነው እኮ ደግሞ ይሄ አንደኛ ዮሐንስ ልጆቹ ኃጢአትን አታድርጉ አለ። እሱ ላይ ቆሞ እሺ ኃጢአትን አታድርጉ የሚለው ላይ ብዙ ሰው ከዛ ብታደርጉ የሚለው ጋር ይሄዳል። ሩም አትፍጠሩ። ዮሐንስ እኮ በጣም ተቸግሮ ነው፣ እስጢሳውያን አስቸግረው ነው። ልጆቹ ኃጢአትን አታድርጉ ግን ደግሞ ኢንኬዝ እንደው ፕሮግራም አድርጎ አይሰራም ክርስቲያን። ግን እንደው በሆነ አጋጣሚውን ደክማቸው የሆነ ነገር ቢሆን በእግዚአብሔር በአብ ዘንድ ጠበቃ የኢየሱስ አይነት ተከራካሪ። ኢየሱስ እኮ ጠቃላ ፋይል ይዞ አይደለም ደሙን ይዞ ነው የሚከራከር። ኃጢአተኛ ሲል ይኸው ደሜ ለዘላለም ሕያው የሆነ ትኩስ ደም ለዘላለም በእግዚአብሔር ፊት እኔን ማኖር የሚችል ክቡር ደም ጌታ ኢየሱስ ክርስቶስ ይዞ በእግዚአብሔር አብ ፊት ቆሟል። ጠበቃ አለ ይልና ማን ነው ሲል እርሱም ሰው የሆነው አየህ እኔን ወክሎ መቆም ይችላል። ሰው የሆነው ኢንካርኔት አድርጓል። መስቀል ላይ ስለኔ ኃጢአት ሞቷል። ኢየሱስ ሰው የኔን ፔናሊቲ ያው ገብቶበታል። ሰማይ ሆኖ ወዳለሁ ብሎኝ አይደለም፣ መስቀል ላይ ሞቶልኛል። ደሙ ፈሷል፣ ስጋው ተቆርሷል። ዋስ ክብር ለእግዚአብሔር ለአምላካችን ይሁን። የተሻለ ኪዳን፣ በጣም የተሻለ ኪዳን። እግዚአብሔር ድጋሚ ሌላ ኪዳን አያደርግም። ዘጋ፣ ኪዳን ጨረሰ። እንደ መጨረሻ የኑዛዜ ቃል ነው የክርስቶስ ኢየሱስ የተደረገው ኪዳን። ከዚህ በኋላ ስለ እኔ ኃጢአት የሚቀርብ መስዋዕት አያስፈልግም፣ ጨርሷል። ኢየሱስ በቂ ነው። the sufficiency of Christ ኢየሱስ በቂ ነው። ስለ ትግል አታስቡ፣ ኢየሱስ ስለሰራው ስራ አስቡ። እውነቴን ነው የምላችሁ። ይሄንን እውቅና እየሰጠን መኖር መልመድ አለብን። ማመስገን ካለብን ለዚህ ነው ማመስገን ያለብን። ስለዚህ የጌታ ኢየሱስ ክርስቶስን በቂነት ብቁነት ካሳያቸው በኋላ ስለ ብሉይ ኪዳን ስለ ካህናቱ ነው አይደል የሚናገር። የቀድሞ ካህናት በአገልግሎታቸው እንዳይቀጥሉ ሞት ብዛታቸውን ተዉት፣ ከሞት በታች ናቸው። በጣም የበዙት ስለሚሞቱ ነው። ምን ያርጉ? በእነሱ እንዳፈርዱ ከአቅም በላይ ነው። ሞትን መስበርና ማሸነፍ አልቻሉም ነው። አሁን በእግዚአብሔር ፊት የቀደመው ኪዳን እኮ መሐለኛ ነው። የተሰጠው ሕግ እኮ መሐል ላይ ነው ያለው። ኪዳኑ መሐል ላይ ነው። ወደ እግዚአብሔርም ሳይድ ያደርጋል፣ እኔንም ደግሞ ወደ ብርሃን ያወጣኛል እና በእግዚአብሔር ጽድቅ ፊት የባሰ ኃጢአተኛ ነው የሚያደርገኝ። አዲሱ ኪዳን ግን በእኔ በኩል ነው የቆመው። ኢየሱስ የእኔ ዋስ ሆኖ እኔን ነው ነፃ ያወጣኝ። ቆሞ አይከሰኝም፣ ነፃ ነህ ነው። አንደኛ ዕዳይን ከፈለ፣ ቀጥሎ በጽድቅ የምኖርበትን ብቃትም ጨመረልኝ። የብሉይ ኪዳኑ ወደ ብርሃን ያወጣኛል፣ ብቃት አይሰጠኝም። ሌባ ይለኛል፣ እንዳልሰርቅ አያደርገኝም። አዲስ ኪዳን መጣና ነፃ ነህ ጻድቅ ነህ አለኝና በጽድቅ የምኖርበት ደግሞ ጸጋ ኃይል ደግሞ ሰጠኝ። ስለዚህ የብሉይ ኪዳን ወይንም በአገልግሎታቸው እንዳይቀጥሉ የተባሉት የቀድሞ ካህናት ሞት ከልክሏቸዋል። ይጀምራል። አንድ በጣም ጥሩ ካህን የተወሰነ ያቀርብህና ይሞታል። እንደ አዲስ ይጀምራል። እኔን ሁልጊዜ በእግዚአብሔር ፊት ማቅረብ አይችልም። የእግዚአብሔርን ጽድቅ ሙሉ በሙሉ መመጠን አይችልም። በጣም ብለርድ በሚያረግ መገለጥ ውስጥ በድንግዝግዝ ገብተው ስለ ራሳቸው እየፈሩ ስለ እኔ መስዋዕት ያቀርባሉ። ስለ ራሳቸው እየፈሩ እየተንቀጠቀጡ ሞት አላ እድሜውን ጨርሶም ይሞታል። ቀጥሎ እንደሚገባው ካላረገ ደግሞ በዛ ክብር ፊት መቆም አይችልም፣ ይሞታል። ሞት ያስፈራዋል።
የአዲሱ ኪዳን ካህን ሞት አያስፈራም፣ ሪታየር አያረግም። ቶታሊ እግዚአብሔር አሻግሮናል። የአዲስ ኪዳን ሰዎች ሆነናል። ሰዎቹ በጣም ስላስቸገሩት ነው በይዞ የሚመላለሰው። ኢትዮጵያውያን ነን፣ የጀመርነው ከመስቀል ወዲህ። ኢየሱስ ለሚበልጥ ነገር ዋስ ሆኗል። ከዛ ቀጠላ። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ኢየሱስ ለዘላለም ካህን ነው። ኢየሱስ ለዘላለም ስለኔ ይታያል። ስሙ ለዘላለም የተመሰገነ ይሁን። መሬት ጀምረናል፣ ይህንን ይወታው ሰማይም እንቀጥላለን። በሙሉ መብት ነው የምንቀጥለው። በክርስቶስ ኢየሱስ በኩል በእግዚአብሔር ፊት ለዘላለም እንቆማለን። ማንም ሊጠጋው የማይችለውን አብን በክርስቶስ ኢየሱስ በኩል እንቀርበዋለን። ማንም ሊቀርብ በማይችለው ጽድቁ ፊት ለዘላለም ባለሙሉ መብት ሆነን እንቀርባለን። እግዚአብሔር ልጁን ይዞ ያስጠጋኛል። በክርስቶስ በኩል ና ይለኛል። ለብቻዬ ካገኘኝማ ከቁጣው በታች ነኝ። በክርስቶስ በኩል ከሆነስ ኢየሱስን በሚያይበት መንገድ ነው የሚያይ። አባ አባ ብሎ የሚጮን የልጅነት መንፈስ አይደል? ሮሜ 8 ኢየሱስ አባ የሚልበትን ያንን በእኛ ውስጥ አድርጓል። እግዚአብሔር ኢየሱስን በተቀበለበት አይነት መንገድ ነው የሚቀበለን። ልጁ በተቀበለበት መጠን ነው የሚቀበልን። እንደዛ ካልሆነ በክርስቶስ ኢየሱስ በኩል ካልሆነ በቀር ምንም ነገር በእግዚአብሔር ፊት መቅረብ አይችልም። ምንም ሰርተው የማያውቁ ፀሐይና ጨረቃ ራሱ ስቴላር የሆነ ወርልድ ሶላር ሲስተሙ ዩኒቨርስ ስንፍና አለበት። አሁን ፀሐይ ምን በድላ ነው? በሰው ኃጢአት እኮ ነው እንደዚህ የተሰቃየችው። እኛ በበደል ነው ፀሐይ ሰነፍ ናት ሲል ምንም ኔቸር በእግዚአብሔር ፊት መቅረብ አይችልም። በክርስቶስ በኩልስ ለዘላለም ብቃታችን ሆይ ተመስገን። ሞትን መሻገሪያ አረገው እኮ ሞት ላይ እኮ ሞትን መጫወቻ አረገው። ማስፈራሪያነት የቀረ ኢየሱስ ገለበጠው። የእናትና አባት ኢንትራንስ ነው፣ ሞት ኤግዚት ነው። በዚህ በር ገብተህ በዚህ በር እንደመውጣት ማለት ነው። ምንም ለውጥ የለም። ሰይጣንን ባዶ እጁ በሞት ነበር የሚያስፈራራው። ኢየሱስ መጣ፣ ሰበረው፣ ድቅቅ አረገው። ሞት እኮ የምንፈራው እኮ በእግዚአብሔር ፊት ማን ይቆማል ነው። አሁን ተገኘ መቆሚያ እና ቢሄድም አይለወጥም፣ እቆማለሁ። የኢየሱስን ስራ ሰማይ ኢየሱስ በሰማይ ምንድን ነው የሚሰራው? ክህነቱ የማይሻር ነው አለ። አዎ ከዛ ቁጥር 25 ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር ኢየሱስ ብቻ ነው ስለኔ የሚማለደው። እኔ አይደለም ያልኩት። እኔ ጥቅስ ነው አይደል ያነበብነው። ስለዚህ ስለ እነርሱ እየማለደ መቼ ሁል ጊዜ በሕይወት ስለሚኖር። ሟች ለኔ ሊማልድልኝ አይችልም። ሁል ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። በዚህ ምክንያት ስለኔ እየማለደ ሁል ጊዜ በእግዚአብሔር ፊት በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው።